ሰላም ጤና ይስጥልን እንደምን ቆይታችኋል? ይህ የእኔን ለእናንተ የተሰኘው በእውነተኛ ታሪክ ላይ የተመሰረተ አስተማሪና ቁም ነገር አዘል ታሪኮችን ወደ እናንተ የምናደርስበት ፕሮግራማችን ነው። ለዛሬም አንድ ታሪክ ወደ እናንተ ይዘን ቀርበናል። እስከ ፍጻሜው እንድትከታተሉን እየጋበዝን ለባለ ታሪካችን ደህንነት ሲባል የስሞችና የቦታ ለውጥ አድርገናል። አብራችሁን ቆዩ። የባለ ታሪካችን ስም ሜላት ይባላል። የተወለደችው አዲስ አበባ ቢሆንም እናቷ ገና የ4 ዓመት ሕፃን እንዳለች መኪና አደጋ ሕይወቷ በማለፉ አባቷም በተፈጥሮ በነበረበት የማየት አለመቻል እንዲሁም ከነበረባቸው የኢኮኖሚ አቅም ማነስ ችግር ጋር ተደማምሮ ከታናሽ እህቷ ጋር ወደ ሱሉልታ ከተማ ለመሄድ ተገዳለች። በወቅቱ ሜላት ዕድሜዋ ገና ስለነበር በሕይወቷ ለሚፈጠሩት አዳዲስ ለውጦች ምንም አይነት ምላሽ የምትሰጥበት አልነበረም። የእናቷ ወንድም ሱሉልታ ከተማ በተለምዶ በሬተራ በመባል የሚታወቅ አካባቢ የሚኖር ሲሆን በክፍለ ከተማው መሬት አስተዳደር ማኔጅመንት ውስጥ ተቀጥሮ የሚሰራ በቂ ደሞዝ የሚያገኝ ቢሆንም ባለበት የመጠጥ ሱስ የተነሳ ከባለቤቱ ጋር ፍቺ ፈጽሞ የሚኖር ላጤ ነው። አበራ የመጠጥ ሱስ ይኖርበት እንጂ ስራው ላይ ታታሪ የሚባልና ከሰዎች ጋርም ጥሩ የሚባል ግንኙነት ያለው ሰው ነው። ሜላት እርሱ ጋር ሆና እንድትማርና የሚያስፈልጋትን ነገር በአቅሙ እንደሚያሟላላት በቤተሰብ ሲጠየቅ ያለማቅማማት ነበር የተቀበላት። ባለታሪካችን ሜላት እድሜዋ ከፍ እያለች ስትመጣ ነገሮችን ማገናዘብና ጥያቄ መጠየቅ ጀመረች። የዚያን ጊዜ ነበር ችግሮች መፈጠር የጀመሩት። ሜላት አጥብቃ ስለ እናትና አባቷ መጠየቅ ጀመረች። በተለይ ዘመድ መጥቶ ስለ አባቷ ሲያወሩ ጭምጭምታ ስለምትሰማ መጠየቋን አላቆመችም። በወቅቱ ምክንያቱን ባላወቀችበት ሁኔታ ከአጎቷ የሚሰጣት መልስ ተመሳሳይ ነው። እናትና አባቷ በመኪና አደጋ መሞታቸውንና እሷንና ታናሽ እህቷን ሳራን ለማሳደግ ከአዲስ አበባ እንዳመጣቸው ነው የሚነግራት። ሜላት እድሜዋ 15 ዓመት ሲሆናት የ8ኛ ክፍል ፈተና ለመውሰድ እየተዘጋጀች ነበር። ለሜላት እህቷም ጓደኛዋም ሁሉ ነገሯ ታናሽ እህቷ ሳራ ናት። አጎታቸው ለሰዎች ውጪ ላይ ያለው ጸባይና ቤት ውስጥ ያለው ጸባይ ለየቅል ነው። ከሰው ጋር ተግባቢነቱ፣ ለሁሉም ሰዎች ፍቅር መስጠቱ፣ ጨዋታ አዋቂነቱ ቤት ሲገባ እነሱን ውጪ ይቀመጣሉ። በተቃራኒው እጁን አንስቶ ባይመታቸውም ከዱላ ባልተናነሰ መልኩ የእህቱን ልጆች የምድር ሲኦልን ያሳያቸው ነበር። ሜላት እንደምታስታውሰው ከእህቷ ጋር ሰላም ሆና የምትውለው እነሱ ቤት እንግዳ ከመጣ ብቻ ነው። ቤታቸው እንግዳ ከመጣ በተለይ እሷ ባታውቃቸውም ለእናቷ ወይም ለአባቷ የቅርብ ዘመድ ከመጣ እነ ሜላት የፈሰሰ ውሃ እንዲያቀኑ አይፈቀድላቸውም። በዚህም የተነሳ አባት ባይኖራቸውም ከአባት በላይ የሆነ አሳዳጊ እንዳላቸው ተረድተው ነው የሚሄዱት። ነገሮች በጣም የተለዋወጡት ከዚህ ጊዜ በኋላ ነበር። የሜላት መፈተኛ ቀን ደረሰ። እሷ እንደምታስታውሰው ሰኞ ልትፈተን ቅዳሜ ጠዋት ስለ ሰኞው ፈተና ገለጻ ወይም ኦሪየንቴሽን ከትምህርት ቤት ወስዳ 4 ሰዓት አካባቢ ወደ ቤት ስትመለስ እህቷ ሳራ ከተኛችበት ሳትነሳ አረፈደች። ነገሩ ቢያሳስባት ሄዳ አየቻት። ግን ሳራ ትንፋሿ ቆሞ ነበር። ምን ማለት እንዳለባት አታውቅም። በሰመመን ሆኗ የእህቷን በድን መመልከት ጀመረች። ለመጮህ ፈልጋለች፣ ግን አንደበቷን እምቢ አላት። ለማልቀስም አቅም አጣች። እዛው ክው ብላ ቀረች። ከደቂቃዎች በኋላ ያላትን አቅም አሰባስባ የድረሱልኝ ጩኸቷን አቀለጠችው። አበራ ያለ ወትሮ በቅዳሜ ቀን ጠዋት እቤት የለም። ጩኸቷን የሰሙ ጎረቤቶች ወደ ቤት ሲመጡ ሜላት የእህቷን አስከሬን ታቅፋ እያለቀሰች አገኟት። ያላቸውን ጥብቅ የሆነ ፍቅር ስለሚያውቁ ማንም ሊያላቅቃት የደፈረ የለም። ሰዎች መሰባሰብ ጀመሩ። አበራም ከሰዓታት በኋላ ተደውሎለት እቤት ሲመጣ የእህቱ ልጅ ሞታ አገኛት። ያየውን ማመን እንዳቃተው ሰው ለያዥ ለገናዥ እስከሚያስቸግር ድረስ አለቀሰ። አደራዬን በላው፣ ምነው በጊዜ ጠራሻት እህቴ፣ እኔ ሻልሽ ነበር እያለ እየየውን አቀለጠው። ከትንሽ ሰዓታት በኋላ የቅርብም የሩቅም ቤተ ዘመድ ተሰባሰበ። አንድ አይኑ ማየት የተሳነው ሰው በሰዎች ተደግፎ ወደ ቤት ገባ። ከዚህ በፊት ቦታውን እንደሚያውቀው ሰው ወደ እህቷ አስከሬን እንደ ሕፃን ልጅ እየዳኸ መጥቶ ሳጥኑን ለመክፈት ሲታገል ሁሌ ቤታቸው ሲመጣ የምታውቀው ሰው
ቀደም ብሎ ከፈተለት። ያን ጊዜ ከአንድ ሰው የሚወጣ የማይመስል ጩኸት ቤቱን ደበላለቀው። ረገብ ብሎ የነበረው ለቅሶ እንደ አዲስ ተቀሰቀሰ። ሜላትም በማታውቀው ስሜት ከፊቱ የበለጠ አነባች። የተሰበሰበው ሰው በሹክሹክታ ያወራል። ልብ ድካም ነበረባት። እሱ ነው ጸጥ ያደረጋት። አይ ጭንቀት ነው፣ ሰሞኑን ደህና አልነበረችም ብያለ የራሱን መላምት ይሰጣል። ሜላት ግን አንድ የምታውቀው የነበረው ነገር የእህቷን ፍጹም ጤናማነት ነው። እንደውም ከመሞቷ አንድ ቀን በፊት ከትምህርት ቤት ሲመለሱ ፈተና ካለፈች የሚማሩበት ትምህርት ቤት ስለሚለያይ እንደ ቀልድ አውቃ እንድትወድቅና እሷ 6ኛ ክፍል ስለሆነች 2 ዓመት እንድትጠብቃት ስትቀልድ ነበር። ሳራ በባህሪዋ ጭንቅ አትወድም። አበራ ብዙ ነገር ሲናገራቸው እንዳልሰማ ሆና ራሷ በርትታ እህቷንም የምታበረታ ነበር። ሜላት እየሆነው ባለው ነገር ግራ አጋብቷታል። ህልም ቢሆንና ተቀስቅሳ ብትነሳ ደስታዋ ነበር። ግን አይደለም። አሁን ሁሉም ሰው መደጋገፍ ጀምሯል። በማታስታውሰው ምክንያት የእህቷን አስከሬን አልተመረመረም። አጎቷ ከአካባቢው ካለው እድር ጋር ሆኖ ለቀብር እየተሯሯጠ ነው። አይነ ስውሩ ሰውዬ አፋፍሰውት እንዳነሱት ሜላቴን አምጡልኝ ብሎ ጮኸ። ጩኸቱ ልብን የሚወጋ ነበር። ሜላት ግራ በመጋባት ስሜት እየተንቀጠቀጠች አጠገቡ ሄደች። ቀስ ብላ እጁን ስትይዘው ሜላቴ እህትሽን እንደ እናትሽ ሞት ቀማኝ በማለት አንገቷን በዳበሳ አቅፏት አለቀሰ። ሜላት በፊት ዘመዶቿ ቤት እየመጡ የሚያወሩት ሹክሹክታዋ ጆሮ ላይ አቃጨለ። ደስ ይበላት ወይስ ትዘን ግራ ገባት። አባቷን ስላገኘች ውስጧ ደስ ቢለውም የእህቷ ቀብር መሆኑን ስታውቅ የደስታዋ ጭላንጭል ውሃ ተከለሰበት። አባቷም አባትሽ ነኝ ሳይላት ሜላትም አባቴ ሳትለው የሳራ ቀብር ተፈጸመ። ሜላት ራሷን ጣለች። ምንም ነገር ማገናዘብ አቆመች። ተንቀሳቃሽ ሬሳ አድርጋ ራሷን ቆጠረችው። ለሚጠይቃት ሰው ሁሉ ደህና ነኝ ከሚል መልስ ውጭ አትናገርም። አይኖቿ ሞጭምጫዋል፣ ጉንጮቿም ሰርጉደዋል። ምግብ ለአመል ለኮፍ አድርጋ ትተዋለች። ቢሏት ቢሰሯት አትናገር፣ አትጋገርም። ለሜላት ሳራ ስትሞት የገባት ነገር ሁሉ ነገሯን ይዛ እንደተቀበረች ነው። በዚህ መሃል ከማንም ጋር ቁጭ ብላ ሳታወራ ሁሉም ተጽናንቶ ወደ ቀደምት ጉዳዩ ሲሄድ ሳራ አሁንም ቅዳሜ ቀን ላይ ነች። በውስጧ ቁጭት አለ። ምናለ እህቴን ትቻት ባልነሳ፣ የቅዳሜው ኦሪንቴሽን በቀረብኝ፣ እህቴን አሳጣኝ እያለች ትብሰለሰላለች። ከቀብሩ ቀን በኋላ ለደቂቃ ውስጧ አባትሽ ነው ብሎ ከነገራት ሰው ጋርም ቁጭ ብሎ መነጋገር አስጠልቷታል። አልፎ አልፎ ስታየው ደግሞ ያሳዝናታል። ግን ያልተመለሱ ጥያቄዎች ውስጧ ይመላለሳሉ። አሁን ሁሉም ሰው ተበትኖ አጎቷና ሜላት ተፋጠዋል። በግምት ሳራን ካጣቻት ወደ 25 ቀን ሆኗታል። አጎቷ የደም ስሩ የሆነውን መጠጡን ግፎ እየተወላገደ ወደ ቤት ሲመጣ ሰዓቱ ለእኩለ ሌሊት ተቃርቦ ነበር። ሜላት ቁጭ ብላ እያብሰለሰለች ስለነበር ድምፁን ከመስማቷ ከዚህ በፊት እንደምታደርገው በሩን ከፈተችለት። ጠጥቶ መጥቶ ለሚናገረው ንግግር ራሷን እያዘጋጀች ሳለች ሳታስበው እጇን በኃይለኛው ሲይዝ አታወቃት። ነገሩ ግራ ስለገባት ለማስለቀቅ ስትሞክር በተኮላተፈ ቃላት በስተመጨረሻ አገኘውሽ፣ ብቻችንን ቀረን በማለት በኃይለኛው በጥፊ መታት። በቤት ውስጥ ማንም የለም። እየተመላለሰች እንጀራና አንዳንድ ነገሮችን የምትጋግርላቸው ሰራተኛ ትላንት ስለመጣች ዛሬ አትመጣም። ሜላትና አበራ ብቻ በባዶ ቤት ውስጥ ተፋጠጡ። አነጋገሩ ስላበሳጫትና ምቱ ስላመማት በኃይለኛው ለመጮህ አፏን ስትከፍት እሱ ቀድሞ አንገቷ አካባቢ መቷት ወደ ኋላ እንድትወድቅ አደረጋት። አቅም አጣች። እሱ ሰክሮ ቢሆንም መጠጡን ስለለመደው ራሱን ተቋቁሞ አሸነፋት። የሚሰራው ስራ ሰመመን ሆኖ ይታያታል። በአንድ እጁ አፏን አፍኖ በሌላ እጁ ያደረገችውን ቀሚስ ወደ ላይ ሰበሰበው። ባላት ትንሽ አቅም ተወራጅታ ግን ተደጋጋሚ ምት ሲያሳርፍባት ራሷን ሳተችም። ከደቂቃዎች በኋላ በከባድ ህመም ጋር ስትነቃ ምነው በዛው በቀረው የሚያስብል ነገር ተፈጥሯል። አጎቷ የእናቷ ወንድም ሜላትን ደፍሯታል።
ውድ አድማጭ ተመልካቾቻችን የሜላት ታሪክ አላበቃም። በክፍል 2 የሚቀጥል ሲሆን ታሪክ አለኝ ያስተምራል የምትሉ ወንድም እህቶቻችን ሁሌም በራችን ክፍት ነው። በቀጣይ የሜላትን ክፍል 2 ማለትም የመጨረሻ ክፍል ይዘን የምንመጣ ይሆናል። ሰናይ ጊዜ ተመኘንም።